ለክረምት የምታያቸው ምርጥ 9 ፊልሞች አሁን ጠቁማችኋለሁ። ስማርት ሰው ከሆናችሁ በጣም ደስ ይላችኋል። በተለይ ቡክ ስማርት ከሆናችሁ አይዲያ የምትወዱ አይነት ሰዎች ከሆናችሁ በጣም ደስ ይላችኋል። በጣም ያስተምራችኋል። እነኚህ ሙቪዎች ማየት የሌለበት ሰው ምን አይነት ሰው ነው? ወይም ቢያየው ትርጉም የማይሰጠው ምን አይነት ሰው ነው? ኢንተሌክቹዋል ፐርሱት ደስ የማይላችሁ ከሆነ፣ ፊሎሶፊ ደስ የማይላችሁ ከሆነ፣ ማሰብ ማገናዘብ ደስ የማይላችሁ ከሆነ ወይ አካዳሚያ ካልቸር ደስ የማይላችሁ ከሆነ እነኚህንም ሙቪዎች አትወዷቸውም። ኦብቪየስሊ አትወዷቸውም። ይሄንን ካለን በቀጥታ ወደ ፊልሞቹ እንሂድ። የመጀመሪያው A Beautiful Mind የሚለው ሙቪ ነው። ሪል ስቶሪ ላይ ቤዝ ያደረገ ነው። ማቴማቲክስ ደስ የሚላችሁ ከሆነ እንደገና ደግሞ ኢንተለጀንስ እና ሜንታል ኢልነስ በምን ያክል መልኩ ኮሪሌት ያደርጋል የሚለውን በምን ያክል ይያያዛል የሚለውን ማየት የምትፈልጉ ከሆነ ማየት ትችላላችሁ። ሁለተኛው The Imitation Game የተሰኘው ሙቪ ነው። ይሄም ሪል ስቶሪ ነው። አላን ቱሪንግ ይባላል ባለ ታሪኩ። የኮምፒውተር ሳይንቲስት ነው። የመጀመሪያውን AI ዴቨሎፕ ያደረገ ሰው ነው። የመጀመሪያውን ኮምፒውተር የገነባ ሰው ነው። ከዚህ ሰውዬ ጋር በተያያዘ ደግሞ ያሉ ሞራል ኮምፕሌክሲቲ ጥያቄዎች አሉ። ይሄንን እዛ ላይ ታያላችሁ። ሶስተኛው ኢንሰፕሽን ነው። የክሪስቶፈር ኖላን ሙቪ ነው። ሊዮናርዶ ዲካፕሪዮ ይተውንበታል። ጂኒየስ የሆነ ሀሳብ ሪል ደግሞ ስቶሪም ላይ በደንብ ማሰብ የምትችሉ ከሆነና ማገናዘብ የምትችሉ ከሆነ ከሚታየው ከፎቁ መገለባበት ምናምን በላይ በጣም ዲፕ የሆኑ ሀሳቦች አሉ። እሱንም ተመልከቱት። ሌላኛው A Man Who Knew Infinity የሚል ይሄም ደግሞ ማቴማቲክስ ላይ ቤዝ ያደረገ ሀሳብ ነው። ኢንተለጀንስ በተፈጥሮ የሚመጣ እንደሆነ በዚህ ሙቪ ላይ ታያላችሁ። አንዳንድ ሰዎች ከሚመጣው ገንዘብ በላይ ወይ ከስራ በላይ ኢንተሌክቹዋል ፐርሱት በጣም ደስ ይላቸዋል። የዚህ ሙቪ ባለ ታሪክ እውነተኛ ስቶሪ ነው ባይ ዘ ዌይ የሚያሳየውም ያንን ነው እና ተመልከቱት። በጣም ደስ ይላል። ሌላኛው ዴድ ፖይስ ሶሳይቲ ማን አይ ቲንክ ብዙዎቻችሁ ይህንን ሙቪ መታዩት ይመስለኛል። ካላያችሁት ግን ማየት አለባችሁ። የድሮ ሙቪ ነው ግን በጣም ደስ ይላል። በጣም ደስ ይላል። ሌላኛው ጉድ ዊል ሃንቲንግ የሚባል ሙቪ ነው። ይሄም የቆየ ሙቪ ነው። ሪል ስቶሪ ላይ መሰረት ያደረገ አይደለም ግን ኢንተሌክቹዋል ፐርሱታቸውን ስቲሙሌት ማድረግ ይችላል። ሌላኛው በ2024 የወጣ ከዚህ በፊት ሙቪ ሪቪው ሰርቼለት ነበረ። ቦን ኦፈር የተባለ ጀርመን ቴዎሎጂያን ላይ መሰረት ያደረገ የወጣ ሙቪ አለ። እሱንም ይዩት። ሰውየው ቴዎሎጂያን ነው፣ ፓስተር ነው፣ ከዛ ደግሞ ገዳይ ነው፣ ሰላይ ነው ምናምን እና በጣም ትወዱታላችሁ። ደስ የሚል ሙቪ ነው። ሌላኛው ደግሞ ኢንቱ ዘ ዋይልድ የሚል 2007 ላይ የተሰራ ሙቪ አለ። ይሄንኛው ሪል ስቶሪ ነው። ይሄንኛውን ሙቪ ትወዱታላችሁ። ፊሎሶፊካል አይዲያዎች አሉ። ደስታ ምንድን ነው? ደስታ በምን ይገኛል? ስለ ቻይልድ ትራውማ ምናምን በጣም ብዙ ሀሳቦች አሉት። እውነተኛ ስቶሪ ላይ ቤዝ ያደረገ ነው። ባለ ታሪኩ ክሪስቶፈር ማካንደልስ ይባላል። ትወዱታላችሁ። የመጨረሻው ደግሞ ካርል ዩንግ እና ሲግመንድ ፍሮይድ ፊልም ላይ እንዴት ነው ፖርትሬ የሚደረጉት የሚለው ማየት የምትፈልጉ ከሆነ አንዳንድ እውነተኛ ታሪኮች አሉት። ኤለመንቱ ላይ እውነተኛ ታሪክ ላይ የተመሰረተ ሙቪ ነው። ዳንጀረስ ሜተድ የሚል ሙቪ አለ። ትንሽ ቆየት ያለ ሙቪ ነው ግን ሌላም ነገር እንኳን ቢደብራችሁ ካርል ያንግን እና ሲግመንድ ፍሮይድን በቲቪ ላይ ፖርትሬት ተደርገው ማየቱ የሚያስደስታችሁ ይመስለኛል። መልካም የክረምት ቆይታ።